ከዕለታት አንድ ቀን ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ አንድ ከገጠር የመጣ ኑሮ ያልሰመረለት ድሃ ግለሰብ ሰሃን ሙሉ ወይን ስጦታ ያመጣላቸዋል። ታዲያ ነብያችን ዐለይሂ ሰላቱ ወሰላምም ስጦታውን ተቀብለው ወይኑን መብላት ጀመሩ። የመጀመሪያውን ጎርሰው ፈገግ አሉ። ሁለተኛውንም ደግሞ አሁንም ፈገግ አሉ። ግለሰቡ እጅጉን ተደሰተ። የነብዩ ጓደኞች ማለትም ሱሐባዎች ሁሌም ለነብዩ ዐለይሂ ሰላቱ ወሰላም ስጦታ ሲመጣላቸው ስለሚያካፍሏቸው ይህንን ጣፋጭ ወይን እንዲያካፍሏቸው በጉጉት ይጠብቃሉ። የአላህ መልእክተኛ ረሱል ዐለይሂ ሰላቱ ወሰላም ግን ሳያካፍሏቸው እያንዳንዱን የወይን ፍሬ እየበሉ ፈገግ እያሉ ሁሉንም በልተው ጨረሱ። ታዲያ ስጦታ አቅራቢው እጅጉን በጣም ተደስቶ ስጦታውንም ስለወደዱለት አመስግኖ ሄደ። አንዱ የነብያችን ዐለይሂ ሰላቱ ወሰላም ጓድ ሰሃባ ጠጋ ብሎ ነብዩን ዐለይሂ ሰላቱ ወሰላም ጠየቃቸው። የአላህ መልእክተኛ ሆይ ምን ነው ሳያካፍሉን አላቸው። እሳቸውም ዐለይሂ ሰላቱ ወሰላም ፈገግ ብለው መለሱ። ሰውየው መደሰቱን አይታችኋን አይደል አላቸው። ወይኑ ስቀምሰው በጣም ይመር ነበር። ባካፍላችሁ አንዳችሁ ግለሰቡን የሚያስከፋና ደስታውን የሚያደፈርስበት ነገር እንዳታሳዩ ብዬ ስለሰጋሁ ነው ብለው መለሱላቸው። አያችሁ አይደል የኛ ነብይ ዐለይሂ ሰላቱ ወሰላም ለሰው ልጅ ለሞራላቸው ምን ያክል እንደሚጨነቁ። ሱብሃነከ ያ ረብ። ዛሬ ጁምዓ ነው። በነቢያችን ዐለይሂ ሰላቱ ወሰላም ላይ ሰለዋት እናውርድ። اللهم صل وسلم وبارك على نبينا محمد فداك أبي وأمي وروحي ونفسي يا رسول الله يا حبيب الله محمد صلى الله عليه وسلم.